ሐጅ ከኢባዳ ተግባርነቱ ባሻገር ከጉዞ ጀምሮ በርካታ ታሪካዊ አንድምታዎች ያሉት ነው። በዚህ ክፍል በዘመናት ሂደት ውስጥ ከሐጅ ጋር የሚተረኩ በርካታ ጉዳዮችን በዘመናት መካከል እየተመላለስ እናወጋለን። ሐጅ እጅግ ረጅም ታሪካዊ ዳራ ያለው የኢባዳ ተግባር ነው። በካዕባ ዙሪያ ያሉ ታሪኮችም በአረቢያ ባህላዊና የእምነት ጉዞ ውስጥ ረጅም ትርክት አላቸው። ሐጅ ከካዕባና ከዚህ ጋር ተያይዘው የሚነሱ ታሪካዊ ዳራዎች የአላህ ሱብሓነሁ ወተዓላን ትእዛዝ ከመፈጸም ጋር ተቆራኝተዋል። የካዕባ ግንባታ በአላህ ሱብሓነሁ ወተዓላ ትእዛዝ ኢብራሂም አለይሂ ሰላምና ኢስማኤል እንዲፈጽሙት ታዘዋል። በአላህ ሱብሓነሁ ወተዓላ ትእዛዝ ነው ካዕባ ሊገነባ የቻለው። ሱረቱል በቀራ 127ኛው አንቀጽ ኢብራሂም እና ኢስማኤል አለይሂ ሰላም ስላደረጉት የካዕባ ግንባታ በአላህ ሱብሓነሁ ወተዓላ ቃል ተጠቅሷል። ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተስ ሰሚዑል ዓሊም ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم ግንባታው ከተጠናቀቀ በኋላ ኸሊሉላህ ኢብራሂም አለይሂ ሰላም ለሐጅ እንደተጣሩ ሐጅም ስለማድረጋቸው ቁርአን በሱረቱል ሐጅ ይተርክልናል። ሐጅና ለሐጅ ሥራ ሙስሊሞች የሚሰበሰቡበት የካዕባ ዙሪያ በኢብራሂም አለይሂ ሰላምና ቤተሰባቸው ላይ የተመሰረተ ረጅም ታሪካዊ ዳራ አለው። በዚያ አካባቢ ረጅም ዘመናት የኖሩ የአረቢያ ጎሳዎች ከካዕባ ጋር ትስስር ኖሯቸው አልፈዋል። ሀጀራ ከልጇ ኢስማኤል አለይሂ ሰላም ጋር የተመላለሰችው የሶፋና መርዋ ጉዞም ከዚሁ ጋር ይዘከራል። በሀጀራ ምልልስ ሰበብ ዘላለም የማይደርቀው ተአምራዊው የዘምዘም ምንጭ ተገኝቷል። ይህ ቤተሰብ የአላህን ትእዛዝ ያስቀደመ ነው። ኢብራሂም አለይሂ ሰላም ልጃቸውንና ባለቤታቸውን በዚሁ ስፍራ መተዋቸውም የዚህ መለኮታዊ ትእዛዝ ምዕራፍ ነው። ከሐጅ ስርዓት ጋር የሚተሳሰረው የኡሉሂያ እርድም መነሻ የኢብራሂምና የኢስማኤል አለይሂ ሰላም ለመስዋዕትነት መታዘዝ ነው። የሐጅ የተውሂድ ኢባዳና ድባብ ተሽሮ በቁረይሽ ጣዖት አምልኮ ካዕባ ማዕከል ሆና ለዘመናት ቆይቷል። ይሄ የሻረው በዓለሙ አይነታ አለይሂ ሰላቱ ወሰላም ነው። ከፈትሁል መካ በኋላ የቁረይሽ የጣዖት መድብል ከካዕባ ዙሪያ ተነዶ ወደ ቀደመው የተውሂድ ሞገሱ ተመልሷል። የቁረይሽ የጣዖት አምልኮ ከመካ ምድር ለአንዴና ለመጨረሻ ጊዜ የተቋጨው በ8ኛው ዓመተ ሂጅራ ነበር። ቀድመን ያነሳነው የጣዖት ማውደምም የተከወነው ከዚህ በኋላ ነው። ቁረይሾች እርቃናቸውን በመሆን በጣዖታት ዙሪያ የሚፈጽሙት ስርዓት መደምደሙ ይፋ ሆነ። የተውባ ምዕራፍ ከቁርአን ላይ ተነቧል። ቃሪ የነበሩትም ኢማም አሊ ኢብኑ አቢ ጣሊብ ነበሩ። የተውሂድን ንግስና አዋጅ ተደርጎም ይወሰዳል። በተከታዩ ዓመት የሙስሊሞች የሐጅ ስነ ስርዓት መከወኑን ቀጥሏል። የሐጅ ስርዓት መሪ በመሆንም አሚሩል ሐጅ በሚል አቡበከር አስሲዲቅ ረዲየላሁ አንሁ ተሾሙ። ዓመቱ 9ኛው የሂጅራ ዓመት ነበር። በተከታዩ የሂጅራ ዓመት የአላህ መልእክተኛ አለይሂ ሰላቱ ወሰላም የመሰናበቻውን ሐጅ ወይም ሐጀተል ወዳዕ አደረጉ። በሐጀተል ወዳዕ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም ወርቃማ አደራቸውን አስተላልፈዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመዲና ሂጅራ በኋላ ያደረጉት የመጀመሪያውም የመጨረሻውም ሐጃቸው ነበር። በመጨረሻ የአደራ መልእክታቸውም የሴቶችን ሐቅ፣ የሰው ልጅን ክብር፣ ሀብትና የህይወት ዋጋ፣ የሙስሊሞችን እኩልነትና መሰል ግዙፍ አደራዎች ትተዋል። አላህም ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ የዲኑን ምሉዕነት አረጋግጧል። የአላህ መልእክተኛ አለይሂ ሰላቱ ወሰላም የሪሳላ ዘመናት ጽኑና ቀሪውን የተውሂድ መንገድ የኢብራሂም አለይሂ ሰላምን ፋና ያጸና ነው። ኢነል ሐምደ ወንዕመተ ለከ ወልሙልክ ላ ሸሪከ ለክ
لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك